ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የዲጂቴክ ቤተሰቦች ዛሬም በሌላ ክፍል ተገናኝተናል ማለት ነው። በዛሬው የሞንጎዲቢ ተከታታይ ቱቶሪያላችን በክፍል 3 የምናየው እንዴት አድርገን ዳታቤዝ ክሬት እናደርጋለን፣ ያሉትን ዳታቤዞች እንዴት ማየት እንችላለን፣ ዳታቤዝ እንዴት ዲሌት ማድረግ እንችላለን፣ ኮሌክሽን ወይም ደግሞ ቴብል እንዴት ክሬት ማድረግ እንችላለን የሚለውን በተርሚናል እና በሞንጎዲቢ ኮምፓስ የማሳያችሁ ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንደዚሁም የደወል ምልክቱን በመጫን ለዚህ ጠቃሚ ቻናል ቤተሰብ እንድትሆኑ ጋብዛችኋለሁ ማለት ነው። የባለፈውን ተከታታይ ቱቶሪያሎች ያላያችሁ ካላችሁ ደግሞ ሊንክ ዲስክሪፕሽን ላይ ስለማስቀምጥላችሁ ከዚህ ቪዲዮ ስር ያለውን ዲስክሪፕሽን ተጠቅማችሁ ሊንክ ተጠቅማችሁ የባለፉትን ተከታታይ ቱቶሪያሎች ማየት ትችላላችሁ ማለት ነው። በቀጥታ ወደ ዛሬው ትምህርታችን እንለፍ። ኦኬ እንግዲህ የምንጀምረው ከተርሚናላችን ነው የሚሆነው ማለት ነው። በሞንጎዲቢ ተርሚናላችን ቪኤስ ኮድ ላይ እንዴት አድርገን እንደምናስተካክል ባለፈው አሳይቻችሁ ነበር። ሁሌም ኮኔክሽን እንዳደረጋችሁ እዚህ ጋር ኮኔክት እንዳደረጋችሁ ቼክ አድርጉ። ካልሆነ ኮኔክት ካልሆነ ደግሞ ባለፈው ቱቶሪያል እንዴት ኮኔክት ማድረግ እንዳለብን ስላሳየዋችሁ በዛ መሰረት ሁሌም ስትጀምሩ ኮኔክት ማድረግ ይኖርባችኋል። የሞንጎዲቢ ኮምፓሳችሁም ላይ እዚህ ጋር ስትመጡ ሎካል ሆስት ይላል። ኮኔክት ካላረጋችሁ ኮኔክት የሚል ነገር አለ። እሱን ስትጫኑት ኮኔክት ያደርጋል። እዚህ ጋር እንደምታዩት በዚህ መንገድ ያሳያችኋል ኮኔክት መሆኑን። የዲፎልት ዳታቤዞችን ያሳያችሁ ከሆነ ኮኔክት አድርጓል ወይም ሰርቨራችን ራን እያደረገ ነው ብለን ማለት እንችላለን ማለት ነው። ወደ ዛሬው ቱቶሪያላችን ስንመጣ እንግዲህ የመጀመሪያው እስኪ ያሉትን ዳታቤዞች እንዴት ነው ማየት የምንችለው የሚለውን ነው የምናየው። ተርሚናላችን ላይ show dbs ብለን ኢንተር ስንለው ያሉትን ዳታቤዞች ያሳየናል። ለምሳሌ ባይ ዲፎልት ይሄን ታገኛላችሁ። አድሚን፣ ኮንፊግ እና ሎካል የሚባሉ ሶስት ዳታቤዞችን ታገኛላችሁ ማለት ነው። ከነዚህ ውስጥ አንዱን መጠቀም ከፈለጋችሁ ለምሳሌ አድሚን የሚለውን ዳታቤዝ መጠቀም ከፈለግ use የሚል ኪወርድ እንጠቀማለን። use ብለን አድሚን እንለዋለን። ይሄን ስናደርግ ወደ አድሚን ወደሚባለው ዳታቤዝ ስዊች ያደርግልናል ወይም ደግሞ እሱን ለመጠቀም ይወስዳል ማለት ነው። እዚህ ጋር እንደምታዩት ስዊች ቱ ዲቢ አድሚን ወይም ደግሞ ዳታቤዝ አድሚን ይላል ማለት ነው። ይሄ ዲፎልት ዳታቤዙ ስለሆነ አዲስ ዳታቤዝ ክሬት ማድረግ ደግሞ ከፈለግን ራሱን ዩዝ የሚለውን ወርድ መጠቀም እንችላለን። ዩዝ ካልን በኋላ የዳታቤዝ ስማችንን እናስገባለን። ለምሳሌ ዩዝ ብዬ ስኩል ብለው ስኩል የሚባል ዳታቤዝ ካለ ወደዛ ስዊች ያደርጋል። ስኩል የሚባል ዳታቤዝ ከሌለ ደግሞ አዲስ ክሬት ያደርግና ወደዛ ስዊች ያደርግልናል ማለት ነው። ስለዚህ ይሄ ዩዝ የሚባለው ኪወርድ የሚጠቅመን ወዳለንበት ዳታቤዝ ለመግባት ወይም ደግሞ ወደዛ ስዊች ለማድረግ ብቻ ሳይሆን አዲስ ዳታቤዝ ክሬት ለማድረግ የምንጠቀመው ኪወርድ ነው ዩዝ የምንለው ማለት ነው። ካለ ወደዛ ስዊች ያደርጋል፣ ከሌለ አዲስ ክሬት ያደርጋል ማለት ነው። ኢንተር ስለው እንደምታዩት ስዊች ቱ ዲቢ ስኩል ይላል። ወደ እዚህ ጋር ደግሞ የት ላይ እንዳለን ያሳየናል። ስኩል የሚል ዳታቤዝ ውስጥ እንዳለን ያሳየናል ማለት ነው። እዚህ ላይ እንዳለን show dbs ብንለው እዚህ ጋር እንደምታዩት ያሉትን ዳታቤዞች አድሚን፣ ኮንፊግ እና ሎካል ብቻ ነው የሚለን። ስኩል የሚባል ዳታቤዝ ክሬት አድርገናል። ነገር ግን ያ ዳታቤዝ እዚህ ጋር አያሳየንም። ለምንድነው የማያሳየን? በውስጡ ምንም ነገር ስላልያዘ ቢያንስ ኮሌክሽን ክሬት ማድረግ ይኖርብናል። ያ ማለት ከዚህ በፊት እንዳየነው ልክ የኤስኪዩኤል ዳታቤዞች ላይ ቴብል ክሬት እንደምናደርገው ሁሉ ዳታቤዛችን ላይ በኖኤስኪዩኤል ዳታቤዞች ደግሞ ላይክ እንደ ሞንጎዲቢ ደግሞ ቴብልን ተክቶ የሚሰራው ኮሌክሽን ነው ባለፈው እንደነገርኳችሁ ማለት ነው። ስለዚህ ኮሌክሽን ክሬት ብናደርግበት ግን ይሄንን ስኩል የሚባለውን ዳታቤዝ ያሳየናል ማለት ነው። እሱን ለማድረግ ኮሌክሽን ክሬት ማድረግ ከፈለጋችሁ ምንድነው የምታደርጉት? እዚሁ ላይ ዲቢ ትሉና ዶት ክሬት ኮሌክሽን ትሉታላችሁ። ክሬት ኮሌክሽን ካሜል ኬዝ ነው የምትጠቀሙት። እዚህ ጋር ካሜል ኬዝ ማለት እዚህ ጋር በሎወር ኬዝ ይጀምራል ሲ፣ እዚህኛው ሁለተኛው ላይ ግን አፐር ኬዝ ይሆናል ሲ የሚጀምር፣ እቺኛዋ ካፒታሉ ትሆናለች ወይም ደግሞ አፐር ኬዝ ትሆናለች ማለት ነው። ክሬት ኮሌክሽን ካልን በኋላ ይሄ ሜትር ነው። ስለዚህ ብራኬት ያስፈልገዋል። እዛ ውስጥ በኮቴሽን ውስጥ የዳታቤዛችንን የቴብላችንን ስም
እዚህ ጋር ክሬት እናደርጋለን ማለት ነው። ስለዚህ የቴብላችን ስም ለምሳሌ ስኩል ስለሆነ የዳታቤዛችን ስም እዚህ ውስጥ ቴብል ለምላችሁ እንግዲህ ከኤስኩኤል ዳታቤዝ ጋር እንድታገናኙ ስለፈለኩ ነው እንጂ በእነዚህ በኖ ኤስኩኤል ዳታቤዞች እንደ ሞንጎዲቢ ቴብል አይባልም፣ ኮሌክሽን ነው የምንለው። ስለዚህ የኮሌክሽናችን ስም እዚህ ጋር እንገባና የኮሌክሽናችንን ስም እንጽፋለን። ስቱደንት ሰልኩት ማለት ነው። ከዛ ኢንተር ስትሉት ኦኬ 1 ይላል። ያ ማለት ስኩል የሚለው ዳታቤዝ ውስጥ አንድ ኮሌክሽን ክሬት አድርጌያለሁ እያለኝ ነው ማለት ነው። አሁን ተመልሳችሁ ሾው ዳታቤዝ ብትሉት ሾው ዲቢኤስ ብትሉት አራቱንም ያሳያችኋል። እንደምታዩት ስኩል፣ አድሚን፣ ኮንፊግ እና ሎካል። ቅድም እዚህ ጋር እንደምታዩት አላሳየኝም ነበር፣ ምክንያቱም ስኩል የሚባለው ዳታቤዝ በውስጡ ኮሌክሽን ስለሌለው በውስጡ ምንም አይነት ዳታ ስለሌለው አያሳየንም ማለት ነው። ሶ ኮሌክሽን ክሬት ስናደርግ ግን ያሉትን ሁሉም ዳታቤዞች ስኩል የሚለውንም ጨምሮ ያሳየናል ማለት ነው። ይሄን ዳታቤዝ ድሌት ማድረግ የምንፈልግ ምንድነው የምናደርገው? ድሮፕ ዳታቤዝ የሚል ሜተድ እንጠቀማለን ማለት ነው። ስለዚህ ይሄን ስኩል የሚባል ዳታቤዝ ለማጥፋት ከፈለኩ ዲቢ ዶት ድሮፕ ካልኩ በኋላ ዲቢ ዶት ድሮፕ ብዬ ዳታቤዝ እለዋለሁ። ድሮፕ ዳታቤዝ ብቻ ብዬ ሜተድ ስለሆነ ብራኬት አድርጌ ኢንተር እለዋለሁ። ለምንድን ነው ስኩል የሚለው እዛው ዳታቤዝ ውስጥ ስለሆነ ያለውት የዳታቤዙን ስም ማስገባት አይጠበቅብኝም ማለት ነው። የዳታቤዙን ስም ማስገባት አይጠበቅብኝም፣ ምክንያቱም እንደምታዩት ስኩል የሚለውን ዳታቤዝ ነው እየተጠቀምኩ ያለሁት። ሶ ይሄን ኢንተር ስለው ኦኬ 1 ይላል። ድሮፕድ ስኩል የሚባለው ዳታቤዝ ምን ሆኗል? ድሌት ሆኗል ወይም ደግሞ ተወግዷል እያለኝ ነው ማለት ነው። አሁን መልሼ ሾው ብለው ሾው ዲቢኤስ ብለው እንደምታዩት ስኩል የሚባለው ዳታቤዝ የለም ማለት ነው። አድሚን፣ ኮንፊግ እና ሎካል የሚባሉ ዳታቤዞችን ብቻ ያሳየኛል። ይሄን ነገር በተመሳሳይ የሞንጎዲቢ ኮምፓሳችን ላይ መጠቀም እንችላለን። ሲኤልኤስ ብላችሁ ይሄን ስክሪን ማጽዳት ትችላላችሁ። ክሊን ስክሪን ማለት ነው። እንደዚህ ስትሉት ያጸዳላችኋል። ወደ ሞንጎዲቢ ኮምፓሳችን ስንሄድ እንደምታዩት ያሉት ዳታቤዞች አድሚን፣ ኮንፊግ እና ሎካል የሚሉ ናቸው። አዲስ ዳታቤዝ ክሬት ማድረግ የምንፈልግ ከሆነ ምን ማድረግ እንችላለን? እዚህ ጋር አንዴ ለመልሰው እዚች ጋር ኮኔክሽን ሎካል ውስጥ የምትል ኮኔክት ያደረግንባት ለዚች ጋር መተን የመደመር ምልክት አለች። እዛ ላይ ሆቨር ስታደርጉበት እንደምታዩት ከታች ክሬት ዳታቤዝ የምትል ጽሁፍ ትመጣለች። ሶ ፕላስ የምትለው ላይ ክሊክ ስናደርግ እዚህ ጋር የዳታቤዝ ስማችንን እናስገባለን ስኩል። እዚህ ጋር ደግሞ በዳታቤዝ ውስጥ መካተት ያለበት ኮሌክሽን ስቱደንትስ ማለት እንችላለን። እዚህ ጋር አዲሽናል ፕሪፈረንስ መጨመር ትችላላችሁ። እዚህ ጋር ገብታችሁ ተጨማሪ የተለያዩ ነገሮችን ስፔሲፋይ ማድረግ ትችላላችሁ። ለአሁን ግን አያስፈልገንም። ከዛ እዚህ ጋር መታችሁ ክሬት ዳታቤዝ ትሉታላችሁ። ክሬት ዳታቤዝ ስትሉት እንደምታዩት ስኩል የሚባል ዳታቤዝ ክሬት ሆኗል። በውስጡ ደግሞ ስቱደንትስ የሚል ኮሌክሽን ክሬት ሆኗል ማለት ነው። ይሄንን ክሬት አድርጎልናል። እዚህ ጋር እንደምታዩት ስቱደንትስ የሚለው ኮሌክሽን ውስጥ ስላለን አሁን ያለነው ዳታ የምናስገባበት፣ ኤክስፖርት የምናደርግበት፣ አፕዴት ዲሌት የምናደርግባቸው አማራጮች እንደዚሁ ኢምፖርት የምናደርግበት የተለያዩ አማራጮች እዚህ ጋር ያሳየናል ማለት ነው። ሶ አሁን ግን ይሄ ኢንሰርት ምናምን የሚለውን በቀጣይ ክፍል ነው ማሳያችሁ። በተርሚናልም በሞንጎዲቢ ኮምፓስም አዲስ ፋይል ወደ ኮሌክሽናችን እንዴት ኢንሰርት ማድረግ እንዳለብን በቀጣይ ክፍል ነው ማሳያችሁ። አሁን እዚሁ ሞንጎዲቢ ኮምፓስ ላይ እንዴት ዲሌት ማድረግ እንደምንችል ወይም ደግሞ ቅድም በተርሚናላችን ድሮፕ አድርገን ዲሌት ያደረግነውን ዳታቤዝ እንዴት ነው ይሄን ስኩል የሚባለውን ዳታቤዝ ዲሌት ማድረግ ብፈልግ ምን ማድረግ ይችላል የሚለውን እናያለን። እዚህ ጋር ስኩል የምትለው ላይ መታችሁ በቀኝ በኩል ሆቨር ስታደርጉ እዚሽ ጋር ፕላስ የምትለዋን ከነካችሁ ክሬት ኮሌክሽን ነው። ልክ ስቱደንትስ እንደሚለው ሌላ ኮሌክሽን ክሬት ማድረግ ከፈለግ እሷን እንጫናለን። ከጎን የጋርቤጅ ምልክቷ አለች እዚህ ጋር እሷ ላይ ስታደርጉ ደግሞ ድሮፕ ዳታቤዝ ዲሌት ለማድረግ እሱ ነው የምንጠቀመው። ስለዚህ እሷ ላይ ክሊክ ሳደርጋለሁ። ክሊክ ሳደርግ ታይፕ ስኩል ይላል። ስኩል የሚለው ዳታቤዝ ስለሆነ ያለ ነው። ስኩልን ከሆነ ማጥፋት የፈለከው እዚህ ጋር የዳታቤዝ ስምህን ዲሌት ማድረግ የምትፈልጉትን የዳታቤዝ ስም እዚህ ጋር ታስገቡለታላችሁ።
እዚህ ጋር እያሳየን ነው። እንደምታዩት ስኩል ብለህ ጻፍ እያለ ነው። ስኩል እለዋለሁ። ይህን ሳደርግ እዚህ ጋር ድሮፕ ዳታቤዝ የሚለው አክቲቭ ይሆናል። ከዛ ይህን ክሊክ አደርገዋለሁ። ይህን ክሊክ ሳደርገው እንደምታዩት ዳታቤዝ ስኩል ድሮፕ ይላል። እዚህ ጋር ደግሞ አውቶማቲካሊ ወዳው ያስወግደዋል ማለት ነው። ሶ በዚህ መሰረት ዳታቤዝ በተርሚናል እንደዚሁም ደግሞ በኮምፓስ ክሬት ማድረግ እንችላለን፣ ሾው ማድረግ እንችላለን፣ ድሮፕ ማድረግ ወይም ደግሞ ዲሊት ማድረግ እንችላለን። ኮሌክሽን በውስጡ እንዴት ክሬት ማድረግ እንደምንችል በዚህ ክፍል አይተናል ማለት ነው። ሶ በቀጣይ ክፍል ደግሞ እንዴት አድርገን ልክ ኤስኪዩኤል ዳታቤዞች ላይ የተለያዩ ፋይሎችን ወይም ደግሞ ዳታዎችን ኢንሰርት እንደምናደርግ ሁሉ እዚህ ሞንጎዲቢ ላይ እንዴት አድርገን ኢንሰርት እንደምናደርግ ያን ለማድረግ የሚጠቅሙ ሜቶዶችን በቀጣይ ይዤላችሁ የመመጣ ይሆናል ማለት ነው። ሶ ለዛሬ ይዤላችሁ የመጣሁት ቱቶሪያል ይህን ይመስላል። ከተመቻችሁ ላይክ አድርጉ፣ ለሌሎች እንዲዳረስ ሼር አድርጉ፣ ቻናሉን ሰብስክራይብ በማድረግ ማገዝ ትችላላችሁ ማለት ነው። በቀጣይ በሌላ ክፍል እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።